አቡነ አረጋ ወደ ማሳ ብለን ሞተራችንን እየነዳን ነው። ሰላም ዩቲዩብ እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ፋምን ለማገዝ ወደ ማሳ እንሄዳለን ማለት ነው። ሄደን አረም ማጥፊያ እንረጫለን ማሳችን ላይ ሄደን እና ያለውን ሙቭመንት እያንዳንዱን አሳያችኋለሁ። እስከዛ ድረስ እናንተ ላይክ፣ ሼር፣ ፎሎ እያደረጋችሁ እንድታበረታቱ እንላለሁ። በዚህ ዓመት የግድ ሞኔታይዝ መሆን አለብን። እዚህ ጋር ይዘናል እቃችንን። አሁን ደግሞ ቀጥታ ወደ ማሳ እንሄዳለን። ማሳ ውስጥ ያለውን ነገር እያንዳንዱን ነገር አሳያችኋለሁ። እስከዛው ድረስ ተከታተሉ። እና አሁን ቀጥታ እየገሰገስን ነው ቤተሰብ። ጉዟችን ወደ ማሳ ነው። ደስ ልታያችሁ አላለም። ጉዞ ወደ ማሳ ብለን ሞተራችንን እየነዳን ነው። የማሳ ብሎግ ነው ማለት ነው። እንዳለ የተበለሻሸ መንገድ ላይ ነን ያለነው። እስከዛው ድረስ እናንተ ሰብስክራይብ እያደረጋችሁ ሞኔታይዝድ መሆን አለብን። ሰብስክራይብ እያደረጋችሁ ፋሚሊ ሰብስክራይብ ነው። አሁን የፊታችን ባጃጅ አለ። ባጃጅ ወን ሰናፍ ምናለ This is our life. Baik lihat dulu. እና ቤተሰብ እያድን ነው። ማሳችን ደርሰናል። ገፋርዳ ቦታው የጦርነት ቦታ ነበር፣ ድንበር ላይ ነው። የታሪክ ዘንድ እንሄዳለን። እየደረስን ነው። በጣም የሚያስፈራ ቦታ ነው፣ ግን አሁን ትንሽ ረዳት ብሏል። ምንም ያህል ቢያስፈራም እስቲ እንሄዳለን። የታባት ማታችን ይችላል። እስቲ ደግሞ አሁን ስራ እየሰራን አሳያችኋለሁ። እንዳለ ሰፈሩ ጭር ብሏል። ቤተሰብ ጭር ያለ ሰፈር ነው። ምክንያቱም በጣም የጦርነት ቦታ ነበር። ይሄ የጦርነት ቦታ ነበር። ኢቨን አሁን ካለንበት ወደ ላይ ገባ ብሎ ነበር። ኢቨን ጦርነቱ ሰው እንዳለ ከዚህ ተፈናቅሎ ሄዶ ነበር። አሁን እግዚአብሔር ረድቶን ደግሞ እስቲ ለማረስ መተናል። የታባቱ እንሰራለን። ማታችን እቺ ናት። የምትታያችሁ ከሆነ በኋላ እየሰራን አሳያችኋለሁ። ይመቻችሁ። አፋም አሁን ያለውበት ሲቹዌሽን በጣም ከባድ ስለሆነ ከሆነ ፓርት በኋላ ነው መቅረት የምጀምርላችሁ። ውሃ ልንቀዳ ነው። ውሃ ልንቀዳ እዚህ ጋር እየመጣሁ ነው። እዚህ ጋር ከባድ ወንዝ አለ። ትልቅ ላሳያችሁ፣ ወንዙ ላሳያችሁ። ቤተሰብ እንዴት ናችሁ? ወደ ማሳችን ወርደን ኦልሬዲ ማሳችን ላይ የምንረጨውን መድኃኒት በዚህ ውሃ ነበር ሚክስ ለማድረግ ያሰብነው። ውሃ ግን ከምናስበው በላይ በጣም ቆሽሾ ነበር የጠበቀን እና ስለዚህ ምንድነው ማድረግ ያለብን አማራጭ ወደ ቦኖ ውሃ መሄድ ነው። ቦኖ ውሃ ሄደን ኦልሬዲ ከወንድሜ ጋር ቦኖ ውሃ እየቀዳን ነው። ይሄ ቦኖ ውሃ በጣም ነው የሚያታግለው። እዩትና እኔ ቆይ ተመልሼ እመጣለሁ ማለት ነው።
እኔ ቀይሬዋለሁ። አድከም አቡነ አረጋይ አገቅድ ይሰለማ ኩንዲያ ቤተሰብ ተመልሰናል። አሁን ውሃችንን ከቀዳን በኋላ ቀጥታ ወደ ማሳ እንደተመለስን መድኃኒቱን ኦልሬዲ አረሞች ላይ መርጨት ነው ስራችን። እንዴት ነው የሚደረገው? እዚህ ጋር 3 ኩብ እንወስዳለን ማለት ነው። ከዛን በአንድ ጀሪካን ሙሉ እንበጠብጠዋለን፣ ሚክስ እናደርገዋለን። ይሄ አውዳሚ ይባላል። ሌላ አለ አረም ማጥፊያ አይነት አላችሁ። ግን ይሄኛው እንዴት መሰለ ማንኛውንም አይነት ቅጠል አያስተርፍም ነበር የሚገለው። ይሄኛው አውዳሚ ይባላል። አውዳሚ ሁሉንም ቅጠል በአንዴ ነው እርግፍ የሚያደርገው እና ለምንድነው መጀመሪያ ላይ ሳናርሰው በፊት እየረጨን ያለ ነው? ቅጠሎቹ እንዲጠፉ ነው። እነዚህ ቅጠሎች በኋላ እዛ ከሆኑ ኢብን አረም ታርሞም አይጠፉም። ለዛ በመጀመሪያ ምን እናደርጋቸዋለን? አውዳሚ የሚባል አሁን እየሰራን ያለውን እንረጫለን። ከረጨን በኋላ ወደ እርሻ ይኬዳል ማለት ነው። አሁን ጀስት ልጋብዛችሁ። ብቻዬን ለማንሳት እዚህ ጋር እየታገልኩ ነበር፣ አልቻልኩም። ወንድሜን ጠራውትና ከሱ ጋር ኦልሬዲ እሱ በቃ ብሎኝ ኦልሬዲ እኔ ወደ ስራ ገብቻለሁ ማለት ነው። ተመልሼ እመጣለሁ። እስከዛ ድረስ ተከታተሉኝ። ወንድማችሁ ባርኮት ነኝ። ሳብስክራይብ እያደረጋችሁ ሳይ ዮ ባርኮት ተመልሷል። ቅድም አስቀድሜ እንደነገርኳችሁ ቀን አንድ የእርሻ ስራ ጀምረናል። እዚህ ጋር እያደረገን ያለ ነው አረሞች እንዲጠፉ መጀመሪያ መርዝ እየረጭን ነው። ቀን አንድ ብለን ጀምረናል። ይሄ ማሳ ይሄ ጫካ ልበለው እንጂ ይሄ ጫካ የምርት ታርሶ እህልን ያደርሳል ወይ የምለውን ነገር ቀን አንድ ብለን አብረን ዛሬ እንጀምራለን ማለት ነው። መርዝ እየረጨን ነው። ይሄ መርዝ ከተረጨ ከአንድ ሳምንት በኋላ ደግሞ ታርሶ ዘር ይዘራበታል ማለት ነው። እና ይሄን ለማረጋገጥ ባርኮት የምር የገበሬ ልጅ ነው የምለውን ነገር አንድ ላይ እና ያለን ቀን አንድ ብለን ጀምረናል። እስከዛው ሰብስክራይብ ያደረጋችሁ እኔ ባርኮት ቻናል ተከታተሉ። ቀን አንድ ተጀምሯል። እሳይ ቦት ምርጥ ነው። አመሰግናለሁ። እና ቅድም ይህን ሁሉ ማሳ ነው ይሄው እዩት። ከዛች እነዚህ ፍየሎች አሁን ገብተው እየበሉ ነው። ከዚህ ጀምሮ እስከ ጫፍ ድረስ ማለት ነው። አሁን ሰርተን እየወጣን ያለ ነው እና ቤተሰብ በጣም ከባድ ነበር፣ ግን ጌታ ረድቶን ጨርሰናል። አሁን ወደ ቤታችን ቡናችን መጠጣት ነው ያማረን። ወደ ቤታችን ወደ ቤት ወደ ሀገር ቤት አንድ እንጀራ ለነና ለቅዱስ እያልን ወደ ቤት እንሄዳለን ማለት ነው። ጀስት እስካሁን ስለተከታተላችሁን እናመሰግናለን። ቀጣይ ደግሞ በአዲስ ቪዲዮ እንገናኛለን። ላይክ ሰብስክራይብ ማድረግ እንዳይረሳ። ያበዱ የገጠር ኮንተንቶችን ይዤ ከትላላው እኔ ወንድማችሁ በኪ ነኝ። የሳይ we did it
Next, part 2. Don't forget to subscribe.